ራሚ ነው። ክርስቶስ ራሱ ያመሰገነው ለዮሐንስ መዝሙር የዘመረው ለዮሐንስ ምስጋና ያቀረበው እኛ እንዳይመስለን ራሱ መድኃኒታችን ኢየሱስ ክርስቶስ ምን ልታዩ መጣችሁ? ነቢይን ነው ልታዩ ወጣችሁት? እውነት እውነት እላችኋለሁ ከነቢይ የሚበልጠውን ከሴት ከተወለዱት ሁሉ መጥምቁ ዮሐንስን የሚያክል ሰው አልተነሳም ብሎ ክርስቶስ የመሰከረለት። ዮሐንስ ከአረጋውያኑ ከዘካርያስና ከኤልሳቤጥ ነው የተገኘው። እግዚአብሔር ልጅ ስጠን ልጅ ስጠን ልጅ ስጠን ብለው ሲለምኑት ለረጅም ዓመት እምቢ አላቸው። ልጅ አልሰጣቸው። መጨረሻ ላይ ካረጁ በኋላ ቅዱስ ገብርኤል መጥቶ ለኤልሳቤጥ ባል ለዘካርያስ ዘካርያስ ሆይ አትፍራ፣ ሚስት ኤልሳቤጥ ወንድ ልጅን ትወልድልሃለች። ልብ አድርጉ። እነሱ ልጅ ለመውለድ የለመኑት ወጣት እያሉ ነው። እስኪያረጁ ድረስ ግን ልጅ አልሰጣቸው። ለምንድን ነው እግዚአብሔር ያዘገየው? በፈለገው ጊዜ መስጠት ይችላል አይችልም? ወጣት ሆነው ልጅ ቢሰጣቸው ይሻላል ወይስ ካረጁ በኋላ? እስቲ ወጣቶች ልጅ መውለድ የምትፈልጉት ወጣት ሆናችሁ ነው ወይስ ካረጃችሁ በኋላ? ወጣት ሆናችሁ አይደል? ለማጫወትም ለማሳደግም ወጣት ሆኖ መውለድ ይሻላል። ዮሐንስ ግን የተሰጣቸው ለዘካርያስና ለኤልሳቤጥ እስኪያረጁ ድረስ ጠብቆ ነው። ለምንድን ነው እግዚአብሔር ካልቸገረው ለምንድን ነው ቀደም አድርጎ ያልሰጣቸው ካላችሁ ምክንያት አለው እግዚአብሔር። መጥምቁ ዮሐንስ መወለድ ያለበት ክርስቶስ ሊወለድ 6 ወር እስኪቀረው ጠብቆ ነው። ስለዚህ ዮሐንስን የመሰለ ልጅ ለማግኘት የግድ መጠበቅ አለበት። ዘግይቶ የተገኘ ነው። ዘግይተው ጠብቀው ግን አንድ ልጅ አይደለም የተሰጣቸው፣ ሐዋርያ ነው። ጌታ መጣ ብሎ ሰብኳል። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ስለ ክርስቶስ መስክሯል። ነቢይ ነው። ከኔ በኋላ ይመጣል በእሳትና በውሃ ያጠምቃቸዋል ብሎ ትንቢት ተናግሯል። ነቢይም ነው፣ ሐዋርያም ነው፣ ካህንም ነው። ምን አይነት ካህን ካላችሁ መለኮትን ያጠመቀ መጥምቀ መለኮት ተብሎ የሚጠራ ለክርስቶስ አጥማቂ መሆን የተመረጠ ነው። ዮሐንስን የሚያህል አልተነሳም እና ቅዱስ ዮሐንስ አጭር ነው አገልግሎቱ፣ ግን ውጤቱ በጣም በጣም ሰፊ ነበር። በእውነት የዮሐንስን አገልግሎት አይነት ይስጠን። አሁን እንደ ዮሐንስ ማገልገል መቻል ቀላል ነገር አይደለም። ጸያሄ ፍኖት ለክርስቶስ መንገድ ጠራጊ የተባለው ዮሐንስ በ6 ወር አገልግሎ ለክርስቶስ አስረክቧል። እና ይህ ዮሐንስ አሁን በጠቀስኩላችሁ በማቴዎስ ወንጌል ምዕራፍ 10 ላይ ተማሪዎች ነበሩት። የዮሐንስ ተማሪዎች ደቀ መዛሙርቱ ዮሐንስን በጣም ከመውደዳቸው የተነሳ ክርስቶስን ለመቀበል ተቸግረው ነበር እና ጸባያቸውም ላይ አንዳንድ ችግር አለ። አሁን ወደ ጥቅሱ ልመልሳችሁ። በዚያን ጊዜ የዮሐንስ ደቀ መዛሙርት ወደ ጌታ ቀረቡ ይላል። የማን ተማሪዎች? የዮሐንስ። እኛና ፈሪሳውያን የምንጾመው ያንተ ተማሪዎች የማይጾሙት ለምንድን ነው? እስቲ አንዴ ለመጨረሻ ጊዜ ከኔ ጋር በሉ። እኛና ፈሪሳውያን የምንጾመው። አሁን የዮሐንስ ተማሪዎች ራሳቸውን ከማን ጋር ነው አብረው እየጠሩ ያሉ? ከፈሪሳውያን ከጻፎች ጋር። እኛ የምንጾመው ያንተ ተማሪዎች የማይጾሙን ለምንድን ነው? እኛ ብቻ ነን እንደ የምንጾመው ብለው የዮሐንስ ተማሪዎች ራሳቸውን ከፈሪሳውያን። አቤት ዮሐንስ የሚሰማ እንዴት ያዝናል! ዮሐንስ ፈሪሳውያንን በጣም ነበር የሚጠላቸው። እናንተ የፉኝት ልጆች እስከ ማለት ደርሷል። እፉኝት የተባለች እባብ ሰው ትናደፍና ዘላ ውሃ ውስጥ ትገባለች፣ መርዙን ከሰውነቷ ለማውጣት ማለት። እናንተም ክፉ ሥራ ሰርታችሁ ሰው ተናድፋችሁ ልትጠመቁ ወደ ዮርዳኖስ ወንዝ መጣችሁ። እናንተ የፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አስተማራችሁ ብሎ ገጽቷቸው። እነዚህ የተለሰኑ መቃብሮች የፉኝት ልጆች ፈሪሳውያንን ከራሳቸው ጋር አድርገው እኛና ፈሪሳውያን እንጾማለን፣ ያንተ ተማሪዎች ግን ለምን አይጾሙም? ከፈሪሳውያን ጋር ከመደመር እግዚአብሔር በቸርነቱ ይጠብቀን። የዮሐንስ ተማሪዎች ሆነው ግን ድክመታቸው እንጾማለን ማለታቸው። እኛ እንጾማለን፣ እኛ እንጸልያለን፣ እኛ እኮ እንዲያርገናል፣ እኛ እኮ እንዲሰርተናል ካል የዮሐንስ ተማሪ ብትሆንም ምድብህ ከተማገሩ ፈሪሳውያን የሰሩትን በጎ ሥራ ማውራት ይሆናል። አሁን በዚህ ማህበር የምታገለግሉ ወንድሞቻችን እህቶቻችን የተሰባሰባችሁት በመጥምቁ ዮሐንስ ስም ነው።
30 ዓመት ብዙ ስራ ሰርታችኋል። እኛ እንዲያርገናል የሚል ስሜት ከተሰማችሁ የዮሐንስ ተማሪዎች ምድባችሁ ከፈሪሳውያን ጋር ሊሆን ነው ማለት። እንዲህ ሰርተናል አይባልም። ፈሪሳውያን የሰሩትን በጎ ስራ ማውራት ይወዳሉ። ሲጸልዩ እንኳን ጌታ ፊት ቀርበው ጌታ ሆይ በሳምንት 2 ጾማለሁ፣ ትእዛዝህን ጠብቃለሁ፣ እንደዚህ ቀራጭ ስላላደረከኝ ምን እልሃለሁ? እንደዚህ ከማለት ይሰውረን። ይሄ የፈሪሳይ ጸባይ ነው ማለት። የሰራው በጎ ስራ ሞልቶ ከታየ የዮሐንስ ተማሪ ብትሆንም ምድብ ግን ከፈሪሳውያን ጋር። በጣም ይገርማል። የጌታ ተማሪዎች እኮ ደቀ መዛሙርቱ ሉቃስ ወንጌል ምዕራፍ 11 ላይ ሄዳችሁ ስታነቡ ሐዋርያት ራሳቸውን ዝቅ አድርገው የዮሐንስን ተማሪዎች ነው ከፍ አድርገው የተናገሩት። ምን አሉ? ጌታ ሆይ ዮሐንስ ለተማሪዎቹ ጸሎት አስተምሯቸዋል፣ ለእኛም የምንጸልየውን አስተምረን ብለው ጠየቁት ይላል። ይህን ጊዜ ጌታ በሰማያት የምትኖር አባታችን ሆይ ብላችሁ ጸልዩ ብሎ አስተማር። ሐዋርያት ከኛ የዮሐንስ ተማሪዎች ይበልጣሉ ይላሉ። የዮሐንስ ተማሪዎች ግን ያንተ ተማሪዎች ይጾማሉ፣ እኛ ግን ለምን እኛ የጾምን እነሱ ለምን አይጾሙም? የሌላውን ድክመት የሌላውን ውድቀት እያየ የራስን በጎ ሥራ የምታወራ ከሆነ ምድብ ከፈሪሳውያን ጋር ነው። የዮሐንስ ተማሪ ሆኖ የፈሪሳውያን ምድብ ከመሆን እግዚአብሔር በቸርነቱ ይጠብቀን። ምንድነው የሚያስመድበን? ግብዝነት ነው። ይህን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን ተማሪዎች አይጾሙም ለሚለው ጥያቄ ረጅም መልስ ሰጠ። ይህንን መልስ አብራርቼ አጠቃልላለሁ። እኛም እና ፈሪሳውያን እንጾማለን፣ ያንተ ተማሪዎች ለምን አይጾሙም ሲሉት ክርስቶስ 3 መልስ ነው የሰጠው ለምን እንደማይጾም። አንደኛ ሙሽራ ከነሱ ጋር እያለ ሚዜዎች ሊያዝኑ ይችላሉን አለ። እስኪ በሉ ሙሽራ ከነርሱ ጋር ሳለ ሚዜዎች ሊያዝኑ አይችሉም። ለምን? ከነሱ ጋር ማስላል። እዚህ መሃል ሚዜ ሆናችሁ የምታውቁ ሰዎች ከሙሽራው አጠገብ ቁጭ ብላችሁ የሆነ ቅር የሚያሰኝ ሐዘን ነገር ብትሰሙ፣ ዜና ብትሰሙ፣ ሰርጉ እስኪያልፍ ድረስ ሐዘናችሁ ምን ታረጋላችሁ? ዋጥ ታረጋላችሁ። ለማን ክብር ብላችሁ? አቤት መብላት ባትፈልጉም ግን ለሙሽራው ሲባል ትበላላችሁ። መሳቅ ባትፈልጉም ለሙሽራው ክብር ሲባል ትስቃላችሁ። ሙሽራ ከነርሱ ጋር እያለ ሚዜዎች ሊያዝኑ አይችሉም ማለት ምን ማለቱ ነው? ጌታ እኛ እንጾማለን ያንተ ተማሪዎች ለምን አይጾሙም ለሚለው ጥያቄ ነው ይህንን የመለሰው። ይህንን የመለሰበት ምክንያት የምታገኙት የዮሐንስ ወንጌል ምዕራፍ 1 ላይ ነው። የዮሐንስ ተማሪዎች የመጥምቁ ዮሐንስ ተማሪዎች የክርስቶስ ተማሪ ቁጥሩ ሲበዛ የዮሐንስ ተማሪ ቁጥር ሲያንስ በጣም ከፍቷቸው ነው። እንግዲህ በዮርዳኖስ ወንዝ ጌታን ያጠመቀው ማን ነው? ዮሐንስ። ስለዚህ የዮሐንስ ደቀ መዛሙርት የእኛ መምህር ከክርስቶስ ይበልጣል የሚል አስተሳሰብ ነበራቸው። ክርስቶስን ዝቅ አድርገው ነው የሚያዩት፣ ዮሐንስን ከፍ አድርገው ነው የሚያዩት። ከዛ ዮሐንስ ካጠመቀው በኋላ ጌታ ማስተማር ጀመረ። ማስተማር ሲጀምር ሕዝቡ ከዮሐንስ ወደ ክርስቶስ መፍለስ ጀመሩ። የዮሐንስ የቅርብ ደቀ መዛሙርት የነበሩ ሐዋርያው ዮሐንስ፣ እንድርያስ ሳይቀር ወደ ክርስቶስ ሄዱ። በጣም ይገርማል። የዮሐንስ ተማሪዎች ቁጥር አነሱ፣ የክርስቶስ ተማሪዎች ቁጥር በዛ። ይህን ጊዜ የዮሐንስ ተማሪዎች ተቆረቆሩ። እንዴ እሱ አይደል እንዴ ያጠመቀው? ትናንትና እሱ አጥምቆት ለዚህ ደረጃ አድርሶት እንዴት እሱን ሊተካ ይሞክራል የሚል መቆርቆር ተሰማቸው። ስለዚህ ወደ ዮሐንስ መጡና ጠየቁት ይላል። ምን አሉት መሰላችሁ? ያ በዮርዳኖስ ማዶ ያጠመቀው አሉ። እስቲ በሉ ያ በሉ እስቲ በዮርዳኖስ ማዶ ምን ያልከው ማ ያ ስሙን እንኳን አልጠሩም። ያ ሰውዬ ልክ እንደማለት ያ በዮርዳኖስ ማዶ ያጠመቀው ሕዝብ እያስተማረ ደቀ መዝሙር እያበዛ ነው ብለው መጥተው ተቆርቁረው ለዮሐንስ ነገሩት። አንዳንዴ እንዲህ አይነት ጸባይ ያለን በነገራችን ላይ እኛም ጋር እንዲህ አይነት ችግር ያለበት ሰው አለ። የሆነ ሰው ሰብኮ ወደ ቤተ ክርስቲያን ያመጣል። የሆኑ ሰባኪ፣ የሆነ ዘማሪ፣ የሆነ አገልጋይ እኛን ወደ ቤተ ክርስቲያን ሲያመጣል ከሱ ውጭ ሌላ ሰው አይመስልም። እኔ እሱ ነው የሚጥበኝ፣ ከሱ ውጭ ሌላ ሰው አልሰማም የምንላቸው መምህራን አሉ። በጣም ስህተት ነው። የዮሐንስ ፍቅር ክርስቶስን ጋረደባቸው እና ዝቁ ቃለ ጸብ ነው ይላል ትርጓሜያችን። ያ በዮርዳኖስ ማዶ ያጠመቀው ደቀ መዛሙርት እያበዛ እያስተማረ ነው አሉ። ቅዱስ ዮሐንስ ምን ብሎ መለሰ?
ሙሽራይቱ ያለችው እርሱ ሙሽራ ነው። ሙሽራይቱ ያለችው እርሱ ምንድን ነው? ቆሞ የሚሰማው ሚዜው በሙሽራው ድምፅ ደስ ይለዋል አለ። ምን ማለቱ ነው? ክርስቶስ ሙሽራ ነው። ህዝቡ ደግሞ እንደ ሙሽራይቱ እንደ ሴቷ ናቸው። ክርስቶስ ሙሽራ ነው። እኔ ሚዜ ነኝ አለ። አርኩ ለመራዊ ወይም የሙሽራው ሚዜ እኔ ነኝ። ስለዚህ ሙሽራይቱ ያለችው እርሱ ሙሽራ ነው። ከሰማይ ካልተሰጠው በቀር ማንም ሊቀበል አይችልም። እሱን ሄደው የሚከተሉት ከሰማይ ስለተሰጠው እሱም ከሰማይ ስለወረደ ነው። ሙሽራይቱ ያለችው እርሱ ሙሽራ ነው። ቆሞ የሚሰማው ሚዜው በሙሽራው ድምፅ ደስ ይለዋል። ይህ ደስታዬ ተፈጸመ። እሱ ሊልቅ እኔ ላንስ ይገባል። እስኪ በሉ እሱ ሊልቅ እኔ ላንስ ይገባል። ማን ነው እንዲህ ያለው? ዮሐንስ። ሙሽራ ስራው ምንድን ነው? ሙሽራይቱ ከሙሽራው ጋር ማገናኘት ነው አይደል? ነው አይደለም? በቃ ሙሽራና ሙሽራይቱ አገናኝቶ ስራ ያበቃል ወይስ ጫጉላ ሽርሽር አብሮ ይሄዳል? አይሄድም። ያበቃል ነገር አለ ማለት ነው። ከዛ በኋላ ከኖ ሚዜ ስራው ሙሽራና ሙሽራይቱ ማገናኘት ነው። እኔ ሚዜ ነኝ አለ። ክርስቶስ ሙሽራ ነው። ቤተክርስቲያን ሙሽራይቱ ነች። ስለዚህ ህዝቡ ወደ እሱ ስለሄዱ ቅር እንዳይላችሁ እንዳይከፋችሁ እሱ ሊልቅ እኔ ላንስ ይገባል። መጥምቁ ዮሐንስ በረከቱ ይደርብን። የትኛው ሰባኪ ነው እስቲ የተማሪዎቹ ቁጥር ሲያንሱ ደስ የሚለው ሰባኪ? የተከታዮቹ ቁጥር ሲያንስ ደስ የሚለው ደስታዬ ተፈጸመ የሚል የለም። ሁሉም የየራሱን ተከታይ መፍጠር ነው የሚፈልገው። ዮሐንስ ግን እንዲህ አይነት አጥማቂ አልነበረም። እንዲህ አይነት ሰባኪ አልነበረም። ምን አይነት ባህታዊ ነው! ተማሪዎቹን ወደ ክርስቶስ ነው የመራቸው። እሱ ሊልቅ እኔ ላንስ ይገባኛል። ሙሽራይቱ ያለችው እርሱ ምንድን ነው? ሙሽራ ነው ብሏቸው ነበር። ክርስቶስ ይህንን ስለሚያውቅ አሁን ዮሐንስ ተማሪዎች መጥተው እኛ እንጾማለን፣ ደቀ መዛሙርት ለምን አይጾሙም ሲሉት ሙሽራ ከእነርሱ ጋር ሳለ ሚዜዎች ሊጾሙ አይችሉም አላቸው። መምህራችሁ እኔ ሙሽራ መሆኔን ነግሯቸው የለ? ስለዚህ ሐዋርያቴ ደግሞ ሚዜዎች ናቸው። ሙሽራ ከእነርሱ ጋር እያለ አይጾሙም። ሙሽራ ከእነርሱ የሚወሰድበት ወራት ይመጣል፣ ያን ጊዜ ይጾማሉ አለ። ያን ጊዜ ምን ይላሉ? ይጾማሉ። መቼ ነው ያ ጊዜ? ሙሽራው ከእነርሱ ምን የሚልበት? ማን ነው ሙሽራው? ክርስቶስ። ከሐዋርያቱ የሚወሰድበት ጊዜ መቼ ነው? ሞትን ድል አድርጎ ተነስቶ በ40ኛው ቀን ወደ ሰማይ ምን ያለበት? ያን ጊዜ ሙሽራው ከነሱ ሲወሰድ ያን ጊዜ ምን ይላሉ? ይጾማሉ። የጾም ጾም ምን ይባላል? አይሰማም። ሐዋርያ አሁን እየጾም ነው ያለው ማለት ነው። ሙሽራው ከነርሱ የሚወሰድበት ወራት ይመጣል። ያን ጊዜ ምን ይላሉ? እበሉ ግድ የላቸው። ያን ጊዜ ይጾማሉ። ሙሽራው ከነርሱ ምን ሲል? መቼ ነው የተወሰደው ሙሽራው? ወደ ሰማይ ምን ባለ ጊዜ? ባረገ ጊዜ። ይሄ የክርስቶስ መልስ ነው። እውነት ነው። ሐዋርያት ጌታ እስከተነሳ ድረስ ትንሣኤውን አዩ። ለ40 ቀን ክርስቶስ በምድር ላይ ቆይቷል። እንደተነሳ ወደ ሰማይ አላረገም። እንደተነሳ ቢያርግ ኖሮ አንደኛ ትንሣኤውን ያልሰሙ ሰዎች ምትሃት ይመስላቸዋል፣ ላያምኑም ይችላል። 40 ቀናት ያህል በምድር ላይ ተመላልሶ አስተማረ። ክርስቶስ ከትንሣኤው በፊት ያስተማረው ትምህርት ወንጌል ተብሎ ይጠራል። ከትንሣኤ በኋላ ያስተማረው ትምህርት ደግሞ ኪዳን ተብሎ ይጠራል። ምን ተብሎ ይጠራል? ኪዳን። ለ40 ቀን ያስተማረው ኪዳን አባቶቻችን ሲያደርሱ ጠዋት ወይም ሰርክ ላይ ሰምታችኋል። ኪዳን ዘነገሮሙ እግዚእነ ለሐዋርያቲሁ ንጹሐን። ጌታችን ለንጹሐን ሐዋርያቱ የነገራቸው ኪዳን እምቅድመ ዕርገቱ ውስተ ሰማያት ወደ ሰማይ ከማረጉ በፊት ወምድረ ትንሣኤሁ ከሙታን ከተነሳ በኋላ ኪዳን አስተማረ። ለ40 ቀን ቤተ ክርስቲያን እንዴት መተዳደር እንዳለባት የእግዚአብሔርን መንግሥት ነገር እየነገራቸው 40 ቀን እየታያቸው ለሐዋርያት ሥራ ምዕራፍ 1 ስለዚህ ከ40 ቀን ትምህርት በኋላ መድኃኒታችን ኢየሱስ ክርስቶስ ወደ ቢታንያ ያወጣቸው። እያዩት ወደ ሰማይ ከፍ ከፍ አለ። ሙሽራው ከነርሱ ተወሰደ። ሐዋርያት ተጨንቀው ቆመው እያለ 2 መላእክት መጡና እናንተ የገሊላ ሰዎች ሆይ ስለምን አዝናችሁ ቆማችኋል? ሲሄድ ያያችሁት ክርስቶስ ተመልሶ ወደ እናንተ ምን ይላል? ይመጣል። ኃይል እስክታገኙ በኢየሩሳሌም ቆዩ አሏቸው።
ለ10 ቀናት ያህል ኢየሩሳሌም ውስጥ ቆዩ። በጽርሐቸው እየጸለዩ እየተጉ እመቤታችንን ከመካከላቸው አድርገው ሲጸልዩ ከቆዩ በኋላ በ50ኛው ቀን በእሳትና በነፋስ አምሳል መንፈስ ቅዱስ ወረደላቸው። ከዚያ በኋላ ነው የጾሙት። አሁን ጌታ ያንተ ተማሪዎች ለምን አይጾሙም ሲባል መቼ ይጾማሉ ነው ያለው። ሙሽራው ከነርሱ ምን በሚልበት ጊዜ ግን ወዲያው አልጾሙም። 10 ቀን ቆይተዋል። ለምን ወዲያው እንዳረገ ለምን መጾም አልጀመሩ? ሁለተኛው መልስ ጌታ የሰጠው እዛው ላይ ነው። 3 ነገሮች ነው ነገራቸዋለሁ ያለው። ምን አለ ጌታችን? ሙሽራው ከነርሱ የሚወሰድበት ወራት ይመጣል፣ በዚያ ጊዜ ይጾማሉ ካለ በኋላ ባረጀ ልብስ ላይ አዲስ እራፊ የሚያኖር የለም። እስኪ በሉ ባረጀ ልብስ ላይ አዲስ እራፊ። እራፊ ታውቃላችሁ? አታውቁም? ድሮ ሕፃን ሆነን ልብስ ሲያረጅ